ስለ ቀነኒ እንዴት እዚህ አይነት ሞት ውስጥ ዲሳይድ አድርጋ ለመሞት የወሰነችበት ሪዝን ምን ይመስልሻል? አንቺው ምንድነው የምትለኝ? እኔ አሁን ምን አደረኩ ታዲያ? እኔ አላውቅም። ሪዝን ይመስልሻል ነው የምልሽ። እኔ እኮ ወይ ልነግርሽ ነው። እስኪ ንገረኝ ልስማክ። ውስጣዊ ሰላምና ረፍት የላትም እቺ ልጅ። አንደኛ ነገር ነው የሷ መሞት ብቻ ሳይሆን በጣም ብዙ ሰው እያስመሰለ ይኖራል። ያቺ ልጅ ካስተዋልሻት ቴክስቶቹ ላይ ምናምን ስታወራ ጥርሷ ብቻ ይስቃል፣ ውስጧ ግን ሰላም እንዳልሆነ ቲክቶክ ላይ አሁን እየተደሰተች ዘፈን እየሰራች ለቃለች ከአንድ ቀን በፊት። ግን ያቺ ልጅ ውስጧን ግን ፊል ብታረጊው ብታጣሪው ልትሞት ደርሳለች በጭንቀት ገባሻ። አሁን በእንደዚህ አይነት ሲቹዌሽን ውስጥ ያሉ በጣም ብዙ ሰዎች አሉ። እኔ ደግሞ ማለት ፊዮና ጌታ ፊት የምነግርሽ እኔም እንደዚህ አይነት ስሜት ውስጥ ነበርኩ። እንደዚህ አይነት ሲቹዌሽን ላይ ሆኜ ልሞት ደርሼ ማለት ፎቅ ላይ እየሄድኩኝ ምናምን ከዛ ወደ ታች አይና ግን ቆይ እስቲ ምናምን እያልኩ መልሼ ሐሳቤን እየቀየርኩ የተመላለስኩ ነበር። ለምን ሰው ሲያይሽ ምናምን ደስተኛ ትመስያለሽ፣ ግን ህይወትሽ በሙሉ ጨለማ። ይሄንን ግን ማሸነፍ የቻልኩት በኢየሱስ ነው። እኔ ደግሞ በእመቤቴ ነው በቃ የቻልኩት፣ በድንግል ማርያም ነው። ድንግል ማርያም ሰምታኝ በቃ ነገሮች ተስተካከሉ። በእመቤቴ ነው በቃ ሁሉም ነገር ሰላም ይሆንልኝ። እንደዚህ አይነት ችግር ካጋጠማችሁ ውስጣችሁ ሰላም ከሌለ እረፍት ካልተሰማችሁ ስውሯ ማርያም ሂዱ ጋይስ። ስውሯ ማርያም የሚሄዱ ገዳም የሚሄዱ ሁሉም ቦታ ሞክሩና ከዛ ስቲል ግን ውስጣችሁን አዳምጡት። ውስጣችሁ ሰላም ነው አይደለም የሚለው ነው ዋናው ሐሳብ። የትም ሄዱና ማለት እነሱ ግን ሰላም አግኝተዋል አላገኙም የሚለው ነገር ነው ዋናው። ሰላም ካላገኙ ግን ወደ ኢየሱስ ይምጡ። ይሄ ነው ሐሳብ።